ዛሬ ስለ ነምበር ታይፕስ ስለ ታይፕስ ኦፍ ነምበርስ ማለት ነው። የቁጥሮችን ታይፖች እና በማቴማቲክስ በጣም አስፈላጊና የግድ ማወቅ ያለብን ነገሮች ስለሆኑ ቤዚክ ስለሆኑ ስለነሱ ማለት ነው ዛሬ። ሶ ሌታስ ሲ በመጀመሪያ የነምበር ታይፕስ ኦፍ ነምበርስ የሚል ነው ዛሬ ርዕሳችን ማለት ነው። ሶ እሱን ይሄንን እናያለን እንዳለ ስንት አይነት ታይፕ የቁጥሮች አይነቶች ስንት አይነቶች አሉ። ቁጥሮች ይከፈላሉ። ሁሉም ቁጥሮች አንድ አይነት ስላልሆኑ ይከፈላሉ። ሶ እነሱን እናያለን ማለት ነው። ግን ስለ እነዚህ ከማየታችን በፊት ከዚህ በፊት ስለ ቁጥር ራሱ ምን እንደሆነ ማወቅ ይኖርብናል አይደል? መጀመሪያ ቁጥር ራሱ ምን እንደሆነ ማወቅ ይኖርብናል እና የምናይ ይሆናል ማለት ነው። በመጀመሪያ ቁጥር ማለት ተፈጥሯዊ የሆነ ወይም ደግሞ የሆነ ውስብስብ የሆነ ነገር አድርጋችሁ እንዳትቆጥሩ ስለፈለኩ ነውና የሆነ ሰው የፈጠረው ነገር ወይም ደግሞ እንደዛ አድርጋችሁ እንድታስቡት ሰዎች መገንዘብ የሚችሉትና ሲምፕል ኢዚ ነገር እንደሆነ እንድታውቁ እፈልጋለሁና በመጀመሪያ ቁጥር ማለት ለነገር የምንሰጠው ሲምቦል ነው ቁጥር ማለት ለኦብጀክት ማለት ነው። ለምሳሌ እዚህ ጋር ማየት እንችላለን። እዚህኛው ኢሜጅ ላይ ማየት እንችላለን። እዚች ጋር ካየን ዋን እዚች ጋር አንድ ቁጥር አለች። እዚች ጋር አንድ አናናስ አለ። አይነቱ ምንድነው? የኦብጀክቱ አይነት አናናስ ነው። ቁጥሩ አንድ ነው። ሶ እዚች ጋር አንድ ሰው መጥቶ ሲያይ እችን ሲመለከታት አንድ አናናስ ነው የሚመለከተው። ሶ ለዚችኛዋ አንድ አናናስ ሲምቦል ነው ይሄኛው ማለት ነው። አንድ ብቻ ስለሆነ ማለት ነው። እዚች ጋር ስናይ ደግሞ ሁለት አይ ቲንክ አፕል ናቸው መሰለኝ። ሁለት አፕሎች አሉ። እዚች ጋር ለሚመለከት ሰው አንድ ብሎ ሁለት ይላል። እቺኛዋ ሲምቦል እንጠቀማለን። ምክንያቱም እንደ መጀመሪያው አንድ ሲንግል ብቻ ስላልሆነ ማለት ነው። ሲንግል ብቻ ስላልሆነ ይሄኛው ስለተለወጠ ወይም ደግሞ ብዛት ስለተለወጠ ማለት ነው። ሁለት ስለሆኑ እዚህ ጋር ለዚህኛው ሲምቦሉ ይሄኛው ነው ማለት ነው። ሁለት ቁጥር ተብሎ ይጠራል። ለሁለት ኦብጀክት ሁለት እንላለን። ሶ ቁጥር ማለት እንደ ኤቢሲዲ ወይም እንደሆነ አንድ ሰው ይኖራል አይደለ? አንድ ሰው ካለ ለምሳሌ አበበ ብለን እንደምንጠራው ሁሉ ሰውየውን እንደምንጠራው ሁሉ ለኦብጀክት ብዛት የምንሰጠው ሲምቦል ነው ቁጥር። ማንኛውም ኦብጀክት ቢሆን በቁጥር ሊገለጽ ይችላል። አናናሱ አንድ አናናስ ተብሏል እዚህ ጋር ደግሞ አፕሎቹ ሁለት ተብለዋል። እዚህ ጋር ያሉት አይ ቲንክ አፕሎች ናቸው እነዚህም ብለን አስዩም እናድርግና ሶስት ናቸው እነዚህ አንድ ሁለት ሶስት። ስለዚህ እቺን ሲምቦል ተጠቀምን ሶስት ቁጥር ማለት ነው። እዚህ ጋር እንደምታዩት አራት ሲሆን አራት ሲምቦል ተጠቀምን። እቺን ሲምቦል ተጠቀምን። ለአምስት ደግሞ አምስትን ለስድስት ስድስትን እያለን እንቀጥላለን ማለት ነው። እስከ 10 ድረስ ላሉት እንጠቀማለን። ከ10 በኋላ ደግሞ እነዚህን ቁጥሮች ራሱ እየጨማመርን እየለዋወጥን የተለያየ ቁጥር እናደርጋለን። ለምሳሌ 10 ላይ አንድን እና ዜሮን ተጠቀምን እንጂ ሌላ አዲስ አልተፈጠረም። ሌላ ሲምቦል አልተፈጠረም። ከ1 እስከ 9 ያሉትን ነው እያጣመርን ብዙ ቁጥሮች የምናደርገው። ለምሳሌ 88 ማለት ከፈለግን 8ን እና አሁንም እዚህ ጋር 8ን ስንጽፍ 88 ይሆናል። ሶ ቁጥር በመጀመሪያ ሲምቦል ያለው ከዜሮ ማለት ከዜሮ እስከ 9 ድረስ ነው ብለን አስዩም እናደርግና እነዛን እየጨማመርን እየለዋወጥን እንሄዳለን ማለት ነው። ሶ ቁጥር ማለት ይህ ነው በአጭሩ ማለት ነው። ስለዚህ ቀጣይ ደግሞ ስለ ይሄኛውን ታይፓቸውን እንመልከት ማለት ነው። ኢን ማቴማቲክስ ይላል a number type or type of numbers refer to a category or class of numbers that share specific properties or rules of use. Different number types are used to describe and work with different mathematical concepts from simple counting to complex analysis. ስለዚህ የተለያዩ የቁጥር አይነቶች ለተለያዩ የማቴማቲካል ወይም ችግሮችን ለመፍታት ሳይንቲፊካሊ ካልኩሌት ለማድረግ ችግሮችን ለመፍታት እንጠቀማለን። የተለያዩ አይነት ቁጥሮችን ማለት ነው። here is a clear breakdown of the main number type in order of how they expand from simpler to
ሞር ጀነራል ሴትስ ይላል። ስለዚህ በመጀመሪያ የምናገኘው ናቹራል ነምበር የተባለውን ቁጥር ነው ማለት ነው። ናቹራል ነምበር ይባላል። ናቹራል ነምበር የሚባለው የቁጥር አይነት ከዚህ በፊት የምናውቀው አብዛኞቻችን አክቹአሊ ከድሮ ጀምሮ የምንጠቀመው የቁጥር አይነት ነው። ዘነምበር እዚህ ጋር ዲፊኒሽን ይላል ለናቹራል ነምበር ማለት ነው፣ ወይም ለተፈጥሯዊው ቁጥር ዲፊኒሽን ዘ ነምበርስ ዊ ዩዝ ፎር ካውንቲንግ ለመቁጠር የምንጠቀመው ማለት ነው። ምሳሌ ይልና 1 2 3 4 5 ይላል። ይሄ ናቹራል ነምበር ነው። ለምሳሌ አንድ ልጅ በግ እያገደ ቢሆን ስንት በጎች እያገደ ነው ተብሎ አንድ ሰው ሲጠየቅ 3 በጎች ከሆኑ 3 ይላል። ስለዚህ ሰውየው 3 በጎች እንዳሉ በአንዴ ይገነዘባል ማለት ነው። የተለያዩ 3 በጎች እንዳሉ ጠያቂው ይገነዘባል። ስለዚህ ናቹራል ነምበር ማለት ከአንድ ይነሳል እስከ ኢንፊኒቲ ይቀጥላል ማለት ነው። ዝም ብሎ ይቀጥላል፣ ከአንድ ተነስቶ ይቀጥላል። sometimes include 0 some definition take 0 1 2 3 እያለ ይቀጥላል። for counting discrete objects አንዳንዴ ከዜሮ ይነሳል ይላል። ይሁን እንጂ ከዜሮ የሚነሳው አሁን እኛ ማወቅ ያለብን ነገር ነምበር ታይፑ ናቹራል ነምበር ከአንድ ነው የሚነሳው፣ ከአንድ ተነስቶ ይቀጥላል። ከዜሮ የሚነሳው የቁጥር አይነት ደግሞ ሆል ነምበር የተባለ የቁጥር አይነት ነው። ሶ አሁን አንድ ነገር አውቃችኋል እዚህ ጋር ናቹራል ነምበር የተባለው። ናቹራል ነምበር ማለት በአማርኛ ተፈጥሯዊ ቁጥር ማለት ነው። ተፈጥሯዊ ቁጥር ማለት ደግሞ ከአንድ ተነስቶ ጀስት ከኛ የምንቆጥረው ድሮም የምንጠቀመው ማለት ነው። 1 2 3 4 5 እያልን የምንቆጥረው ቁጥር ናቹራል ነምበር። ማስተዋል ያለባችሁ ከአንድ ብቻ ነው የሚነሳው ተፈጥሯዊ ቁጥር ወይም ናቹራል ነምበር የተባለው የቁጥር አይነት ከአንድ ብቻ ነው የሚነሳው። ሁለተኛው ደግሞ ሆል ነምበርስ ይባላል። ሆል ነምበርስ የሚባለው ደግሞ ዲፊኒሽኑ ናቹራል ነምበርስ ኢንክሉዲንግ 0 ይላል። አያችሁት አይደል? ቅድም ከአንድ ነበር የሚነሳው ናቹራል ነምበር፣ አሁን ደግሞ ዜሮን ይጨምራል እዚህ ጋር ሆል ነምበር ሲሆን ማለት ነው። ስለዚህ ዜሮን ስለጨመረ ሆል ነምበር ይሆናል። አሁን ይሄ የዚህኛው ቁጥር ሴቱ ምንድነው ተብላችሁ ብትጠየቁ ትመለከቱና ከዜሮ ስለተነሳ ሆል ነምበር ነው ብላችሁ መግለጽ ትችላላችሁ። ነገር ግን ከአንድ ቢነሳ ናቹራል ነምበር ነው ማለት ነው። ሶ አሁን used for representing ጥቅሙ ምንድነው? representing quantitative that cannot be negative ኔጌቲቭ ቁጥር ሊሆን የማይችል ቁጥርን ወይም የሚቆጠርን ኦብጀክት ይገልጻል ማለት ነው። ለምሳሌ ርቀት ሊሆን ይችላል። በሜትር ስንለካ የሆነ ርቀት ከዜሮ ሜትር ላይ ለምሳሌ ካያችሁት ከዜሮ ነው የሚነሳው። በመጀመሪያ ከዜሮ ተነስቶ ነው የሚቀጥለው ማለት ነው። ስለዚህ የሚጠቀመው ሆል ነምበርን ነው ማለት ነው። ሆል ነምበርን ነው የሚጠቀመው። አሁን ቀጣዩ ሶስተኛው የቁጥር አይነት ደግሞ ኢንቲጀር ይባላል። ቁጥር እየከፋፈልን እየተመለከትን ነው። አሁን እየተከፋፈልን እየተመለከትን ስለሆነ ኢንቲጀር ይባላል። ሶስተኛው የመጀመሪያው ናቹራል ነምበር ይባላል። ናቹራል ነምበር ከአንድ ተነስቶ ይቀጥላል ማለት ነው። ነጥብ ቤት ግን የለውም። ሙሉ ቁጥር ሆኖ ከአንድ ተነስቶ ይቀጥላል። ሁለተኛው ዜሮን ብቻ ነው የሚጨምረው። ናቹራል ነምበር ላይ ዜሮን ሲጨምር ሆል ነምበር ተብሎ ይጠራል። ሶስተኛው ኢንቲጀር ይባላል። ኢንቲጀር የሚባለው ደግሞ all whole numbers and their negatives ሁሉም ሆል ነምበሮች እና ኔጌቲቮቻቸው ወይም ተቃራኒዎቻቸው ማለት ነው። ስለዚህ ይሄ ሆል ነምበር የሚባለው እንደ መጀመሪያው አይደለም። ቅድም ከዜሮ ብቻ ነበር የሚነሳው ሆል ነምበር የተባለው። አሁን ደግሞ ኢንቲጀር ከኔጌቲቭ ነው የሚነሳው ማለት ነው። ወደዚህም ይቀጥላል፣ ወደ ፊትም ይቀጥላል ማለት ነው። ወደዚህም ይቀጥላል፣ ዜሮንም ኢንክሉድ ያደርጋል። ይህ ኢንቲጀር ተብሎ ይጠራል ማለት ነው። used for ጥቅሙ ደግሞ representing gains and losses temperature elevation etc ኪሳራንና ትርፍን ካልኩሌት ለማድረግ ይጠቅማል እና ሙቀትንም ለመለካት። ምክንያቱም ሙቀት ከዜሮ በታችም ስላለ ማለት ነው። ሙቀት ከ0 ዲግሪ ሴልሺየስ አለ። ያ የ0 ዲግሪ ሴልሺየስ ውሃ ወደ በረዶነት የሚለወጥበት ነው።
የሰው ደግሞ 37 ዲግሪ ሴልሺየስ ወደ ላይም ይቀጥላል ማለት ነው። ነገር ግን ኔጌቲቭም ውስጥ ይገባል። ኔጌቲቭ 10 ዲግሪ ሴልሺየስ ማለት በጣም ይቀዘቅዛል። 0 ላይ ቢሆን ይሻላል ማለት ነው። ኔጌቲቭ 10 ላይ ከሚሆን ስለዚህ ተቃራኒ ነው ማለት ነው ኔጌቲቭ ቁጥር። እሱን ሞር የምናይ ይሆናል። ስለ ኔጌቲቭ ቁጥሮች ከዚህ በፊት ካልተገነዘባችሁ ሌላ ብዙ የምናያቸው እንትኖች ስላሉ የምትገነዘቡት ይሆናል። አራተኛው የቁጥር አይነት ደግሞ ራሽናል ነምበርስ ይባላል። ዲፊኒሽን ራሽናል ነምበርስ ዲፊኒሽን numbers that can be expressed as a fraction of two integer የሁለት ኢንቲጀሮች ፍራክሽን ሆኖ ሊገለጽ የሚችል ቁጥር ራሽናል ነምበር ይባላል ማለት ነው። where the denominator is not zero ለምሳሌ አንድ ሁለተኛ እዚህ ጋር ትመለከታላችሁ። አንድ ሁለተኛ ይህ ራሽናል ነምበር ነው። አያችሁ ቅድም ላይ በ1/2 ምናምን አይገባባቸውም በቅድሞቹ ላይ ማለት ነው። በኢንቲጀር ላይም አይገባም፣ በሆል ነምበር እና በናቹራል ነምበር ውስጥ አይገባም። ራሽናል ነምበር የሚባለው ነገር ግን ኢንቲጀርንም አጠቃሎ ነገር ግን 1/3 ምናምን የሚባሉትን ቁጥሮችንም ያካትታል። ያ ማለት ፍራክሽኖችንም ያካትታል ማለት ነው። ለምሳሌ እንመልከት 1/2 ኔጌቲቭ 3/4 5 0 እንዴት 5 ሊሆን ቻለ ብላችሁ ልትሉ ትችላላችሁ። ምክንያቱም ነገሩ ከውስጥ ወደ ውጪ ነው እየወጣ ያለው። ለምሳሌ ኢትዮጵያ አፍሪካ ውስጥ አለች አይደል? አፍሪካ ውስጥ አለች ኢትዮጵያ ውስጥ ደግሞ አዲስ አበባ አለች። ስለዚህ ኢንቲጀር የሚባለው ቁጥር ራሽናል ነምበር ውስጥ አለ ማለት ነው። ኢንቲጀርንም ያጠቃልላል እያንዳንዱ። ለምሳሌ መጀመሪያ ላይ እዚህ ጋር እንደተመለከትነው ከአንድ ብቻ ነበር የሚነሳው ናቹራል ነምበር ማለት ነው። ስለዚህ 3 ቁጥር ከተባለ ናቹራል ነምበር ይሄ የምን ቁጥር ነው ተብሎ ቢጠየቅ ናቹራል ነምበር ነው። እዚች ጋርም ደግሞ መተን ከተመለከትን ሆል ነምበር ላይም ከተመለከትን 3 ቁጥር አለበት እዚህ ጋር አያችሁ አይደለ? 3 ቁጥር ናቹራል ነምበርም ሆል ነምበርም ልትሆን ትችላለች። ለምን ከተባለ ሆል ነምበር ራሱ ናቹራል ነምበር ራሱ ነው። ነገር ግን ዜሮን ይጨምራል። ናቹራል ነምበር አያካትትም ነበር ዜሮን። ይህ ደግሞ ዜሮን ይጨምርና ከዜሮ አንስቶ ይቀጥላል ማለት ነው። ይህ ማለት ናቹራል ነምበር ውስጥ ያሉ ቁጥሮች ሁሉ ሆል ነምበር ውስጥ አሉ ማለት ነው አይደል? ስለዚህ ናቹራል ቁጥር ውስጥ ያሉት ከአንድ ጀምሮ ስለሆኑ ሆል ነምበር ደግሞ ከዜሮ ጀምሮ ስለሚቀጥል ሆል ነምበር ውስጥ ናቹራል ነምበሮች አሉ። ስለዚህ እነዚህ ደግሞ ሆል ነምበሮች ደግሞ ኢንቲጀር ውስጥም አሉ። ምክንያቱም ኢንቲጀር ደግሞ ሆል ነምበርንም አጠቃሎ ኔጌቲቮቻቸውንም ስለሚይዝ ማለት ነው። ይህ ነው ጥቅሙ። ስለዚህ አንዱ ሌላው ውስጥ ይገባል ማለት ነው። አንዱ ሌላውን ይሸፍናል። ልክ ኢትዮጵያ አዲስ አበባን እንደምትሸፍነው ሁሉ እንደምትከባው ሁሉ ኢንቲጀር የተባለው ሆል ነምበርን ይከባል። ሆል ነምበር የተባለው ደግሞ ናቹራል ነምበርን ይከባል። ከትንሹ ወደ ትልቁ ይሄዳል። ትንሹ ትልቁን ይውጠዋል ማለት ነው። ያካትተዋል። ትንሹን ያካትታል ማለት ነው ትልቁ። ስለዚህ ራሽናል ነምበርም እንደዛው ነው። ራሽናል ነምበር ከሌሎቹ ነምበር ለየት የሚያደርገው ምንድነው? ከኢንቲጀር ለየት የሚያደርገው ምንድነው? ኢንቲጀር ማለት ከኔጌቲቭ አንስቶ ዜሮንም ጨምሮ ፖዚቲቭንም ይቀጥላል ማለት ነው። በራሽናል ነምበር ጊዜ ግን ፍራክሽንንም ይቀጥላል ማለት ነው። ይጨምራል 1/, ምናምን የሚባለውን ግን ከራሽናል ነምበር በፊት ፍራክሽኖችን እነዛ አያካትቱም ነበር። ራሽናል ነምበር ብቻ ነው የሚያካትተው እነዚህን ፍራክሽን የተባሉትን 1/2 ኔጌቲቭ 3/4 5 ምናምን 5 እና 0ን አሁን ሆል ነምበር ያካትታል፣ ኢንቲጀርም ያካትታል። 0ን ግን ናቹራል ነምበር አያካትትም ነበር። ይሁን እንጂ አሁን በቃ በአጭር አማርኛ ራሽናል ነምበር 1/, ምናምን የሚባሉትን ይጨምራል ማለት ነው። ስለዚህ አሁን አንድ ህግ አለ እዚህ ጋር ራሽናል ነምበር ላይ። ራሽናል ነምበር ላይ ህጉ ምንድነው? ዲኖሚኔተሩ 0 ሊሆን አይችልም። እቺ በሁለተኛው ዲኖሚኔተር እና ኑሚኔተር የሚባለው አሳያችኋለሁ በኋላ። ከላይ ያለው ቁጥር እቺ አንድ ቁጥር በላይ በኩል ያለችው ኑሚኔተር ትባላለች። የስረኛው 2 ቁጥር ደግሞ ዲኖሚኔተር ይባላል ማለት ነው። ዲኖሚኔተር እቺ 2 ቁጥር ቦታ ላይ 0 ሊሆን አይችልም። 0 ከሆነ ኢንቫሊድ ያደርገዋል። ስህተት ነው። በማቴማቲክስ መቼም ቢሆን የስረኛው ቁጥር 0 ሊሆን አይችልም። ሆኖም አያውቅም። በየትኛውም ጥያቄ ላይ ሊሆን አይችልም። ስለዚህ 0ን ብቻ አያካትትም። 1/, ምናምን ወይም 3/, ኤኒ ካይንድ ኦፍ ፍራክሽኖችን ወይም ደግሞ
ፍራክሽኖችን ሊይዝ ይችላል። ኢንቲጀር ሁለቱ ኢንቲጀር ናቸው ፍራክሽኖቹ። ለምሳሌ ዜሮ የላይኛው ሊሆን ይችላል። ነገር ግን የስረኛው ዜሮ መቼም አይሆንም። በሂሳብ መሰረት መቼም ቢሆን የስረኛው ቁጥር ዜሮ ሊሆን አይችልም። ስለዚህ እንደዛ ነው ማለት ነው። ዩዝድ ፎር ኤግዛክት ቫልዩ ኢንቮልቪንግ ሬሾ ኦር ፕሮፖርሽን ኤግዛክትሊ ቫልዩን ለማወቅ ይረዳናል። ኢንክሉዲንግ ሬሾ እና ፕሮፖርሽን አንድ ነገር ሁልጊዜ ኢንቲጀር ወይም ደግሞ 1 2 3 4 ተብሎ ላይቆጠር ይችላል ማለት ነው። ስለዚህ በዚህ ጊዜ እንትን ይላል ይጠቅማል ማለት ነው። ይሄ ሆል ነምበር ማለት ራሽናል ነበር የተባለው ጥቅሙ በዚህ ጊዜ ነው። ምክንያቱም ቅድም እንዳልኳችሁ አፕሉን ልንቆጥር እንችላለን። ነገር ግን አንዳንዴ ሜትር ሊሆን ይችላል። አንድ ሰው እዚህ ጋር ሊቆም ይችላል ማለት ነው። ለምሳሌ እዚች ጋር ሰውን ልሳል፣ እዚህ ጋር ሰውን ልሳል። አንድ ሰው እዚህ ጋር ቢኖር እዚህ ጋር ሰው ነው ብለን እናስብና ይሄ ሰው ቁመቱ ሲለካ ወደ ላይ ቁመቱን ተለካ ብለን እናስብ። ስለዚህ በሚለካ ሰዓት መቼስ 1 ሜትር 2 ሜትር እያለ አይቀጥልም። ለምሳሌ ሜትር ከ70 ሊሆን ይችላል። 1.7 ሜትር ሊሆን ይችላል። ስለዚህ እዚች ጋር ፍራክሽን ነው ማለት ነው የተጠቀምነው ፍራክሽን ነው እዚህ ጋር ለሰውየው ሜትር ማለት ነው። ምክንያቱም ቅድም እንዳልኳችሁ እንደ አፕሎቹ 1 2 3 4 እያልን ማንቆጥራቸው የቁጥር አይነቶች ስላሉ ፍራክሽን ያስፈልጋል። በዚህ ጊዜ ይሄ ራሽናል ነበር ነው የምንጠቀመው ማለት ነው። ስለዚህ 1.7 ራሽናል ቁጥር ነው። ወይም ደግሞ ነጥብ ቤት ያላቸው ወይም ደግሞ 1 ኦቨር ተብሎ 5ም ይሁን ኤኒ ካይንድ ኦፍ ኤ ኦቨር ቢ ተብሎ ከተገለጸ ኦቨር ስላለች ብቻ ራሽናል ነበር ይሆናል ማለት ነው። ኢንቲጀር ሊሆን አይችልም። ወይም የትኛውንም ሆል ነምበርንም ወይም ደግሞ ናቹራል ነምበርንም ሊወክል አይችልም ኦቨር ተብሎ ከተገለጸ ማለት ነው የትኛውም ቁጥር። ስለዚህ አሁን ደግሞ ወደዚህ ወደ ታች እንውረድ ማለት ነው። አምስተኛው ደግሞ ኢራሽናል ነምበር ተብሎ ይጠራል። ኢራሽናል ነምበርስ ማለት ዲፊኒሽኑን ነምበርስ ዛት ካኖት ቢ ራይተን አስ ኤ ፍራክሽን ኦፍ 2 ኢንቲጀርስ እንደ ሁለት ኢንቲጀሮች እንደ ፍራክሽን ተደርጎ ሊጻፍ የማይችል ዜር ዴሲማል ኤክስፓንሽን ኔቨር ኢንድ ኦር ሪፒት ሊደጋገም ወይም ሊያልቅ የማይችል ዴሲማላቸው ሊደጋገም ወይም ደግሞ ሊያልቅ የማይችል ቁጥሮች። ለምሳሌ 2 ይላል። 2 ሳይሆን እዚች ጋር ስኩዌር ሩት ኦፍ 2 ለማለት ፈልጎ ነው። እዚህ ጋር ስኩዌር ሩት ኦፍ 2 አሁን ላሳያችሁ። ስኩዌር ሩት ኦፍ 2ን ለማለት ፈልጎ ነው። እቺን ማለት ነው ስኩዌር ሩት ኦፍ 2 እቺ ቁጥር ማለት ነው። እቺኛዋ እንደ ሌላ ቁጥር አይደለም። ለምሳሌ ስኩዌር ሩት ኦፍ 4 ቢሆን እዚች ጋር እኩል ይሆናል 2 ልንል እንችላለን። ምክንያቱም ስኩዌር ሩት ኦፍ 4 ማለት 4 ቁጥር ስኩዌር ዶና ነው እዚህ ጋር የተቀመጠችው። ስለዚህ ከስኩዌር ውስጥ ስትወጣ ሩቱ 2 ነው። ያ ማለት 2 ስኩዌር ሲሆን ነው 4 የሚሆነው ማለት ነው። እንደዚህ ሆኖ ይቀመጣል። ስለዚህ ይሄኛውን ስናወጣ መቼም ቢሆን እንደዚህኛው ሙሉ ቁጥር አናገኝም። እዚች ጋር 2 ቁጥርን እንዳገኘነው ሁሉ እዚች ጋር ሙሉ ቁጥር አናገኝም። 1 ነጥብ እያለ ይቀጥላል ማለት ነው። ስለዚህ መጨረሻ ላይ ካልኩሌት ስናደርግ እንደዚህ ሙሉ ቁጥር አይመጣልንም። ያንሳል፣ ከዚህ ቁጥር ያንሳል ማለት ነው። ስለዚህ በዚህ ምክንያት ኢራሽናል ተብሎ ይጠራል ማለት ነው። ይሄኛው የእንትን አይነት ይሄ ኢራሽናል ተብሎ ይጠራል። ኢም የሚባል አለ። ኢ ማለት የምታውቁት ነው። ኢውለር ኮንስታንት የተባለ ቁጥር ነው። እሱ ቁጥር ኢውለር ኮንስታንት ማለት ያው እንትን ነው ማለት ነው። ኢራሽናል ነምበር ነው ማለት ነው። ኢራሽናል ነምበርስ የሚባሉት ነምበር ዛት ካኖት ቢ ራይተን አስ ኤ ፍራክሽን ኦፍ 2 ኢንቲጀር እንደ 2 ኢንቲጀር እንደ ሁለት ኢንቲጀሮች ፍራክሽን ተደርጎ ሊጻፉ የማይችሉ ቁጥሮች ዜር ዴሲማል ኤክስፓንሽን ኔቨር ኢንድ ኦር ሪፒት። ኔቨር ኢንድ ለሚለው እዚች ጋር ላሳያችሁ። ለምሳሌ ስኩዌር ሩት ኦፍ 2 ብንል
ማለት ስኩዌር ሩት ኦፍ 2 ካልኩሌተሩ ምን ሆነ ነው? ብቻ ስኩዌር ሩት ኦፍ 2 ስኩዌር ሩት ኦፍ 2 ሊሆን አይችልም። ስሪም ሊሆን አይችልም። ስኩዌር ሩት ሆኖ ስሪም ከፎር ውጪ ማለት ነው። ወይም ደግሞ ከስኩዌር ሩት ውስጥ ስናወጣው ሙሉ ቁጥር ካልሰጠ ያ ራሽናል ነምበር ሊሆን አይችልም። ወይም ሙሉ ቁጥር አለመስጠት ብቻ ሳይሆን ብዙ የማያልቅ ቁጥር አንዳንዴ የሚሆንበት አጋጣሚዎች አሉ ማለት ነው። ለምሳሌ እሱን ደግመን እንየው። ለምሳሌ 10 ሲካፈል ለ3 ቢባል ለ3 ብንል ለ3 ሰው 10 ብር ብናካፍል 3 ብር ይደርስና 1 ብር ይቀራል። 1 ብሯን ለ3 ስናካፍል 30 ሳንቲ ደርሳ 10 ሳንቲ ይቀራል። 10 ሳንቲሟን ለ3 ብናካፍል 3 ሳንቲ ደርሶ 1 ሳንቲ ይቀራል እያለ ይቀጥላል እንጂ መቼም ቢሆን መቆሚያ የለውም። ይኸው እዚች ጋር ይቀጥላል። እዚች ጋር ስለማይበቃ ነው ካልኩሌተሩ በቃ ይብቃ ብሎ በማጠጋጋት ነው የተወው እንጂ መቼም ቢሆን መቆሚያ የለውም። እና በዚህ ጊዜ ይሄ ድግግሞች ስላለ ሪፒት ያደርጋል። ይሄ ሪፒቲሽን ስላለ ራሽናል ነምበር ተብሎ ይጠራል። ይሄ ነገር ግን በኢራሽናል ጊዜ በፍጹም ሪፒት አያደርግም። እንደዚህኛው ድግግሞች የለውም ማለት ነው። ኢራሽናል ቁጥሮች አይደጋግሙም፣ ቁጥራቻቸውን አይደጋግሙም ማለት ነው። ለምሳሌ እዚህ ሰፈር ኢ የለችም እንጂ ኢ ብትኖር ኖሮ ሞር አሳያችሁ ነበር ማለት ነው። ለጊዜው ይሄኛውን ብቻ ያዙ። ካልገባችሁ አሁንም መጠየቅ ትችላላችሁ ማለት ነው። ይህን ጥያቄ ኢራሽናል ነምበር ማለት ይህ ነው። እሺ 6ኛ ሪል ነምበር ይባላል። ሪል ነምበር ዲፊኒሽን ኦል ራሽናል ኤንድ ኢራሽናል ነምበርስ ኮምባይንድ፣ ሁለቱም ራሽናል እና ኢራሽናሎች ኮምባይን ሲደረጉ ሪል ነምበር ተብሎ ይጠራል። ሁለቱንም ያቀፈ ነው ማለት ነው። ሌላ ምንም አዲስ ነገር የለም። ራሽናል ነምበር ማለት ኤ ኦቨር ቢ ተብሎ ሊጻፉ የሚችሉ የቁጥር አይነቶች ናቸው። ኢራሽናሎች ደግሞ ኤ ኦቨር ቢ ተብለው ሊጻፉ የማይችሉ የቁጥር አይነቶች ኢራሽናል ነምበር ተብለው ይጠራሉ። ኤ ኦቨር ቢ ማለት በማካፈል ፎርም ሊቀመጡ የማይችሉ አንደኛው የኢራሽናል መገለጫ ማለት ነው። ሁለተኛው ደግሞ የኢራሽናል መገለጫ በፍጹም ቁጥሮቻቸው ሊቆም አይችልም። ሶስተኛው ደግሞ ቁጥሮቻቸው ሊቆም አይችልም ስላችሁ ለምሳሌ እዚች ጋር 1/2 ብንል 1 ሲካፈል ለ2 ብንል መልሱ 0.5 ነው። እዚህ ጋር 0.5 ላይ ቆሟል። ስለዚህ ይሄ ራሽናል ነምበር ነው። ነገር ግን በኢራሽናሎች ጊዜ 1 ሲካፈል ለ3 ስንል አይቆምም። መቼም ቢሆን ኢራሽናል ነው ማለት ነው። ኢራሽናል ነው ማለት ነው። ነገር ግን ይህን ቁጥር ኢራሽናል ነው ብለን እንዳንደመድም እዚህ ጋር 3 ቁጥር ተደጋግመዋሉ፣ በደንብ እየተደጋገሙ ሄደዋሉ። ስለዚህ ኢራሽናል ቁጥሮች ሊደጋገሙ አይችሉም ህጉ ላይ። ስለዚህ ራሳቸውን እንደዚህ የማይደጋግሙ ቁጥሮች ሆነው ኤ ኦቨር ቢ በማካፈል ፎርም ሊቀመጡ የማይችሉ ቁጥሮች እና በፍጹም የማያልቁ ከሆነ ኢራሽናል ነምበር ተብለው ይጠራሉ። ራሽናል ነምበር የሚባሉት ደግሞ ኤ ኦቨር ቢ ተብሎ ሊጻፍ የሚችል፣ ቢ ግን 0 ሊሆን አይችልም። ቢ ማለት ዲኖሚኔተሩ ማለት ነው። ኤ ኦቨር ቢ ተብሎ ሊጻፍ የሚችል ማለት ነው። ኤ ኦቨር ቢ ተብሎ ሊጻፍ የሚችል ይሄ ራሽናል ነምበር ተብሎ ይጠራል ማለት ነው። ራሽናል ነምበር ነው ይሄ። ነገር ግን ቢ በፍጹም እኩል ልትሆን አትችልም ከ0 ጋር። ይሄን አትዘንጉ። በሂሳብ መቼም ቢሆን የስረኛው ቁጥር 0 ሊሆን አይችልም በፍጹም። እና ሪል ነምበር የሚባለው ደግሞ ሁለቱንም ያካተተ ነው ማለት ነው። ሪል ነምበር ሁለቱንም ያካትታል። ስለዚህ ሪል ነምበር ደግሞ ጥቅሙ
ኮንቲኒየስ የሆኑ እንትኖችን ለመለካት ይጠቅማል ማለት ነው። ቀጣይነት ዘላቂነት ያላቸውን ርቀት ለምሳሌ ቅድም እንዳሳየዋችሁ ዲስታንስ፣ ታይም፣ ኢቲሲ ለመለካት ይጠቅማል። ሰባተኛው ደግሞ ኮምፕሌክስ ነምበር ይባላል ማለት ነው። ኮምፕሌክስ ነምበርስ ዲፊኒሽን ነምበርስ ዛት ሃቭ ሪል ፓርት። ኮምፕሌክስ ነምበር የተባለው ዲፊኒሽን ነምበርስ ዛት ሃቭ ኤ ሪል ፓርት እንደ ኢማጂነሪ ፓርት ፎርም ኤ ፕላስ ቢአይ የተባለው ማለት ነው። ዌር አይ ኢዝ ኢኳልስ ቱ ኔጌቲቭ ዋን ማለት ነው። በመጀመሪያ ኢማጂነሪ የሚባል የቁጥር አይነትም አለ። በነገራችን ላይ ኢማጂነሪ የተባለው የቁጥር አይነት ምንድን ነው? የቁጥር አይነት ይህንን ነው የሚመስለው ማለት ነው። ኢማጂነሪ የተባለው ይህንን ይመስላል። ኢማጂነሪ የተባለው ስኩዌር ሩት ኦፍ ኔጌቲቭ ዋን ይህ ኢማጂነሪ ነምበር ነው የሚባለው እና በአይ ይገለጻል። አብዛኛው ጊዜ በስሞል ሌተር አይ ይገለጻል ማለት ነው። በስሞል ሌተር አይ ነው የሚገለጸው። ስለዚህም ሌላ ጊዜ በደንብ ማብራራላችሁ ይሆናል ማለት ነው። ይሄ ነገር ምን እንደሆነ አይዲያው ሙሉ ለሙሉ ማብራራላችሁ ይሆናል። ለጊዜው ስለ ይሄኛው ብቻ እንትን ልበልና ኔክስት ደግሞ ኮምፕሌክስ ነምበር ይባላል። የኮምፕሌክስ ነምበር ማለት ዲፊኒሽን ነምበር ዛት ሃቭ ኤ ሪል ፓርት እንደ አን ኢማጂነሪ ፓርት። ሪል ነምበር እና ኢማጂነሪ ነምበር የያዘ ሶስት ማለት ሪል ነምበር ነው ማለት ነው። ሪል ነምበር ነው። ምክንያቱም ሪል ነምበር ሁሉንም ይውጣል። ናቹራል ነምበርንም፣ ራሽናል ነምበርንም፣ ኢንቲጀርንም፣ ሆል ነምበርንም ይውጣል ማለት ነው። ሪል ነምበር ከዛ ይህ ደግሞ ቱ አይ የተባለው ኢማጂነሪ ነምበር ነው ማለት ነው። ይሄ ኢማጂነሪ ነምበር ነው ማለት ነው። ሶ እነሱንም ያካትታል። ኮምፕሌክስ ነምበር ይባላል። ይሄ የሚጠቅመው ፎር አድቫንስድ ማቴማቲክስ፣ ፊዚክስ፣ ኢንጂነሪንግ፣ ዌቭ ፎርም፣ ኳንተም ሜካኒክስ እና ለሌሎች ይጠቅማል ማለት ነው። ኢች ሴት ኮንታይን ዘ ፕሪቪየስ ዋን ፎርሚንግ ሄራርኪ ኦፍ ነምበር ታይፕ። ቅድም ያልኳችሁ ነው። እያንዳንዱ የመጀመሪያውን እንትን ይይዛል ማለት ነው። ልክ ኢትዮጵያ ዲላን ወይም አዲስ አበባን ወይም ሀረርን ኤቭሪዌር የኢትዮጵያን ካውንትሪ እንደምታቅፈው ሁሉ ትልቁ የሴት ቁጥር ሌላውን ያቅፋል ማለት ነው። ሄራርኪ ነው ያለው። እዚህ ኢሜጅ ላይ በደንብ ልናይ እንችላለን ማለት ነው። ይህንን እንትን በደንብ ልናይ እንችላለን። እዚች ጋር እንየው ይህንን ኢሜጅ ዩቲ ይህንን ኢሜጅ ሪል ነምበር እዚች ጋር ናቹራል ነምበር አለ። ተፈጥሯዊ ቁጥር ነው። ኢንቲጀር የተባለ አለ። ራሽናል ነምበር፣ ሪል ነምበር። ይሄ ምልክቶቻቸው ነው። በነገራችን ላይ ኤን ማለት የናቹራል ነምበር ምልክቱ ይህን ይመስላል። ዜድ ደግሞ ኢንቲጀር ነው። ራሽናል ደግሞ ኪው ነው። ሪል ደግሞ የሪል ነምበር ደግሞ አር ነው። ይህንን ይመስላል ማለት ነው። ፖዝ አድርጋችሁ ማየት ትችላላችሁ። ሞር ደግሞ እዚች ጋር ይህንን ኢሜጅ ብናየው ጥሩ ነው። ናቹራል ነምበር ከአንድ ተነስቶ ይቀጥላል። ሆል ነምበር ደግሞ ይቀጥላል። እሱም ከዜሮ ተነስቶ ኢንቲጀር ደግሞ ከኔጌቲቭ ወደ ኔጌቲቭም ይቀጥላል። ከዚህ ጋርም ከዜሮ ተነስቶ ይቀጥላል። ራሽናል ነምበርስ የተባለው ደግሞ ዋን ኦቨር ምናምን የሚባሉትን ፍራክሽኖችንም አጠቃለው ይቀጥላል ማለት ነው። ስለዚህ ናቹራል ነምበር ሆል ነምበርን ውጦታል። ኢንቲጀር ደግሞ ሆል ነምበርን ውጦታል። ራሽናል ነምበር ደግሞ ኢንቲጀርን ውጦታል። ራሽናል ነምበር ሁሉንም ውጧቸዋል ማለት ነው። እነዚህ ሪል ነምበር ደግሞ ራሽናልንም ኢራሽናል የተባለውንም ውጧቸዋል ማለት ነው። ሶ ኢን ጀነራል እነዚህን ቤዚካሊ እነዚህን ካወቃችሁ በደንብ ይሄኛው በጣም አስፈላጊ ፓርት ነው ማለት ነው። ይሄኛው ፓርት ሌላኛው ቅድም ያሳየዋችሁ ሞር እንድትረዱ ነው ማለት ነው። ሶ ስለ ነምበርስ ይህንን ይመስላል ማለት ነው። ያልገባችሁ ማንኛውም ጥያቄ ካለ ልትጠይቁኝ ትችላላችሁ። ኮሜንት ላይ ማስቀመጥ ትችላላችሁ። ሞር የተሻለ እንትን እንዳቀርብላችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እንድትተባበሩኝ በትህትና ጠይቃችኋለሁ። ደህና ቆዩ።